አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላህ እኔ ደህና ነኝ። ሀዩ ነኝ። ፖፕ ላይቭ እየተጠቀምኩ ነው ማለት ነው። እየተከፈለኝ ነው። እናንተስ የት ናችሁ? ዩቱብ ከጀመርኩኝ 4 አመት ሆኖኛል። ግን ዩቱብ በጣም ብዙ እንትኖች አሉ ማለት ነው፣ ፕሮሰሶች ገንዘብ ለማግኘት። ፖፕ ላይቭ ግን ምንም አይነት ፕሮሰስ የለውም ገንዘብ ለማግኘት ማለት ነው። በአጭር ጊዜ ውስጥ ገንዘብ ማግኘት ትችላላችሁ። እኔም ከገባው አጭር ጊዜ ነው፣ ግን ገንዘብ እየተከፈለኝ ነው ማለት ነው። ዩቲዩብ ላይ 4 አመት ተቀምጫለሁኝ። ብዙ ነገር እያረኩ ነው፣ ብዙ ደክሜበታለሁ፣ ግን ወፍ ምንም ነገር አላየሁም ማለት ነው። ፖፕ ላይቭ ላይ ግን በትንሽ ወራቶች ውስጥ ብዙ ገንዘብ አግኝቻለሁ ማለት ነው። ስለዚህ እናንተም መታችሁ መከፈል ብር ማግኘት ከፈለጋችሁ ከዩቱብ ይልቅ ጎን ለጎን ሁሉንም ማስኬድ ይቻላል ማለት ነው። እና ኑ አብረን እንስራ ማለት ነው። ፖፕ ላይቭ በጣም አሪፍ ፕላትፎርም ነው። እኔ ወድጃለሁ በተለይ ማለት ነው። ምክንያቱም እዚህ ጋር ሃይማኖት አይገደበውም፣ እድሜም አይገደበውም። ማንኛውም ሰው መስራት የሚችል ነው በማንኛውም ነገር። ሙስሊሞችም ኒቃብ ሆናችሁ መስራት ትችላላችሁ። ሀራም ነው የሚባለው ሰርቶ መብላት ሀራም አይደለም። መቼም ሀራም የሆነው መስራት ብቻ ነው እኔ እስከማውቀው ድረስ እና ወንጀል መስራትና ኃጢአት መስራት ነው። እዚህ ጋር ግን የላባችሁን ለፍታችሁ ስለሆነ የምታገኙት ሀራም አይሆንም ማለት ነው። በእርግጥ አንዳንድ ነገሮች አሉ፣ ያንን ነገር አለመጠቀም ትችላላችሁ፣ መብታችሁ ነው። እናንተ የራሳችሁን በላባችሁ የምትሰሩትን ነገር ብቻ ነው እዛ ጋር መጠቀም ያለባችሁ ማለት ነው። ስለዚህ ኑና አብረን እንስራ። በጣም ቀላል ነው፣ አደክምም። ስልክና ኢንተርኔት ብቻ ነው የሚያስፈልጋችሁ እና እራሳችሁ 3 ነገር እራሳችሁ ስልክ ኢንተርኔት ብቻ ነው ማለት ነው። እና ስራውን መታችሁ መስራት ከፈለጋችሁ ከታች በማስቀምጥላችሁ ሊንክ መታችሁ መመዝገብና አብረን መስራት እንችላለን በቀላሉ ማለት ነው። ያለምንም ክፍያ ያለምንም ወጪ እጃችሁንና ኢንተርኔታችሁንና ስልካችሁን ተጠቅማችሁ ገንዘብ ማግኘት ትችላላችሁ። ስለዚህ ኑ አብረን እንስራ እላችኋለሁ ውድ ቤተሰቦቼ። ይህን ቪዲዮ ከወደዳችሁት እንደውም ሼር እና ላይክ ሰብስክራይብ በማድረግ ቤተሰብ የሆኑ ፖፕ ላይቭም እንደምንገናኝ ተስፋ አረጋለሁ። በጣም አሪፍ ነው ማለት ነው። ኑ ቶሎ አብረን እንስራ፣ አትሞኙ። ስራ ነው። ስራ ማንኛውም ስራ ክቡር ነው ማለት ነው። ከሀገራችን የወጣ ነው ይሄን ነገር አተን አይደለ? ስለዚህ 5 ሳንቲም ቢሆን ለኛ ይጠቅመናል። ስለዚህ ኑና አብረን እንስራ ለማለት ነው። ከወደዳችሁት ደግሞ ከታይ በማስቀምጥላችሁ ሊንክ እየገባችሁ ጆይን በማለት አብረን እንድንሰራ እጋብዛችኋለሁ። ወደ ቤተሰቦቼ የማታውቁ ማለት ነው፣ የምታውቁ ኦኬ ታውቁታላችሁ፣ ግን የማታውቁ እየሰራችሁ ያልሆናችሁ ሰዎች ኑ እንስራ። ዩቱብ መስራት ትችላላችሁ። ይሄኛውንም ነገር መስራት ትችላላችሁ። ብዙ ሰዓት አይወስድባችሁም። ቢያንስ 2 ሰዓት ብቻ ነው የሚወስድባችሁ እና ደግሞ ራሳችሁ ቁጭ ብላችሁ ሰዎች መሰብሰብ ከፈለጋችሁም እንደዛው ልክ እንደ ዩቱብ ፎሎ መደራገት ትችላላችሁ። እዚህ ጋር ፎሎ አያስፈልገውም፣ ምንም አይነት ነገር አያስፈልገውም። ገንዘብ ሲከፈል ማለት ነው ላይ ብቻ መግባት ብቻ ነው ማለት ነው። በተከታታይ በ24 ሰዓት ውስጥ አንድ ጊዜ ላይ ብቻ መግባት ነው። ቀላል ነገር ነው ማለት ነው። እና አብረን እንስራ፣ ኑ ቶሎ ጊዜያችን እንጠቀምበት። ሰራ አድርገን ወደ ሀገራችን ላሽ እንድንል ማለት ነው። ወደ ቤተሰቦቼ አብራችሁ ስለቆያችሁ ከልብ ነው የማመሰግነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑልኝ።